ለምንድነው በመድኃኒት ከተሰራ ውርጃ በኋላ የሚመጣው የመጀመሪያው ፔሪየድ ብዙ የሚሆነው? ከውርጃ በኋላ የወር አበባ እስከ መቼ ካልመጣ ነው ባለሙያ ማማከር ያለብን? ሰላም የዶክ ሚዲያ ቤተሰቦች እንደምን አላችሁ? ፍቅረ ማርያም ነኝ፣ የስነ ተዋልዶ ጤና ባለሙያ። ዛሬ ደግሞ የምናየው ብዙዎቻችሁ በምትጠይቁኝ ጥያቄ መሰረት አንድ ሴት ውርጃ ከፈጸመች በኋላ ፔሪየዷ መቼ ነው መምጣት ያለበት የሚል ጥያቄ ብዙ ጊዜ ታነሳላችሁና እስከ መቼ ድረስ ነው መምጣት ያለበት፣ ካልመጣ ደግሞ ባለሙያ ማማከርስ ያለባት እስከ መቼ ነው የሚለው ጉዳይ በደንብ አድርጌ ያነሳላችኋለሁ። ሁለተኛው ነጥብ የማነሳላችሁ ደግሞ ከዚሁ ከውርጃ በኋላ እርግዝና መቼ ሊፈጠር ይችላል የሚለውንም ነገር በደንብ እነግራችኋለሁ። አንዳንድ ጊዜ ፔሪየድ ካልመጣ የሆነ ችግር አለ ማለት ነው። ወይም እርግዝናው ቀጥሏል፣ በመድኃኒትም ይሁን ብቻ በምንም ይሰራ በትክክል ውርጃው አልሰራም ማለት ነው። ወይም ደግሞ የሆነ ችግር አለ ማለት ነው። ስለዚህ እስከ መቼ ካልመጣ ባለሙያ ማማከር አለባችሁ የሚለውን ነገር በዚሁ ላይ የማነሳላችሁ ይሆናል። ይህንን ጉዳይ ታዲያ በደንብ ለማወቅ ከኔ ጋር መቆየት አለባችሁ እስከ መጨረሻዋ ደቂቃ ድረስ ማለት ነው። እንደዚሁም ደግሞ ለቀጣይ የስነ ተዋልዶ ጤና ምክሮች ይህን ቻናል ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ አድርጉ። ወደ መጀመሪያው ነጥቤ ልምጣላችሁ። አንድ ሴት ውርጃ ከፈጸመች በኋላ ፔሪየድ ማየት ያለባት እስከ መቼ ነው? ከ4 ሳምንት እስከ 8 ሳምንት ድረስ ያቺ ሴት ፔሪየድ ማየት አለባት። 4 ለምን ሆነ? 8 ለምን ሆነ? በ4 ሳምንት አካባቢ የሚያዩት በምን ምክንያት ነው? እስከ 8 ሳምንት ደግሞ የሚቆዩት ምን አይነት ፋክተሮች ካሉ ነው የሚሉትን እያንዳንዱ ነገሮች አነሳላችኋለሁ ማለት ነው። 4 ሳምንት ማለት 1 ወር አካባቢ ማለት ነው፣ 28 ቀን። 8 ሳምንት ማለት ደግሞ 2 ወር እንደማለት ነው፣ እዚያ አካባቢ ማለት ነው። ስለዚህ ከ4 ሳምንት እስከ 8 ሳምንት ማየት አለባት ማለት ነው ከውርጃ በኋላ። ከ4 እስከ 8 እንዲቆይ የሚያደርጉት 3 ፋክተሮች አሉ። የመጀመሪያው ፋክተር ምንድነው? የእርግዝና መከላከያ ትጠቀማላችሁ ወይስ አትጠቀሙ? ይህን ማወቅ አለባችሁ። የእርግዝና መከላከያ ውርጃውን ባደረጋችሁበት ቀን መጀመር ትችላላችሁ። በመድኃኒት የምትጠቀሙ ከሆነ ጨርሶ የሚወጣው ገና ጊዜ ስለሚፈጅበት በማህፀን የሚገባው ሉፕ ላትጠቀሙ ትችላላችሁ። ከዚያ ውጭ በማስጠረግም ይሁን በመድኃኒትም ይሁን ሌሎች ሆርሞናል ሜቶዶችን የዚያን ዕለት መጀመር ትችላላችሁ። ስለዚህ የምትጠቀሙት የእርግዝና መከላከያ ሆርሞናል ነው ወይስ ነን ሆርሞናል ነው? ሆርሞናል እና ነን ሆርሞናል ስላችሁ ምንድነው ግልጽ ለማድረግ ቅመም የምንላቸው በውስጣቸው ቅመም ያላቸው ሆርሞናል እንላቸዋለን። የሌላቸው ደግሞ ነፃ የሆኑት ደግሞ ነን ሆርሞናል እንላቸዋለን ማለት ነው። ስለዚህ ሆርሞን ያላቸውን የምትጠቀሙ ከሆነ ምናልባት ከ8 ሳምንት በላይ ሊያዘገዩባችሁ ይችላሉ። ምክንያቱም ውርጃ ተፈጽሞ ብቻም ሳይሆን በማንኛውም ጊዜ እነዚህ በውስጣቸው ቅመም ያላቸውን የእርግዝና መከላከያዎች ስትጠቀሙ ያው ዓመት 2 ዓመት ምናምን ከዚያም በላይ እንደሚያቆዩባችሁ ታውቃላችሁ አይደል? በዚህ ሰዓት ፔሪየድ ሲዘገይ እንደ ኖርማል ነው የምንወስደው ሌሎች ችግሮች እስከሌሉ ድረስ። ከዚህም ጋር ተያይዞ ከ8 ሳምንት በላይ ቢያቆዩባችሁ እንደ ችግር ላናየው እንችላለን ማለት ነው። ዋናው ነገር እስከ 8 ሳምንት የምንለው ሆርሞን የሌላቸውን የምትጠቀሙ ከሆነ ወይም ደግሞ ምንም የማትጠቀሙ ከሆነ የሚለው ነው ማለት ነው። ይህ ካልሆነ ምን ላርግ የሚለው ጥያቄ መነሳቱ አይቀርም። ስለዚህ ሆርሞን የሌላቸውን ሳትጠቀሙ ወይም ምንም ሳትጠቀሙ ከ8 ሳምንት በላይ ፔሪየዳችሁ የሚቆይ ከሆነ ባለሙያ ማማከር አለባችሁ። ባለሙያ ማማከር ሲባል ምን ማለት ነው? በእርግጥ አንድ ነገር ልንገራችሁ። አሁን ያለንበት የቴክኖሎጂ አጠቃቀም ጥሩ መንገድ እየያዘ ነው። ወደፊት ደግሞ ከዚህ የበለጠ ይዘምናል የሚል እምነት አለን ሁላችንም ማለት ነው። ስለዚህ ሄዳችሁ በሆስፒታል ደረጃ ካርድ አውጥታችሁ ወረፋ ይዛችሁ ለምክር አገልግሎት ወይም ትንሽዬ ለማማከር ብቻ የምትወስዱት ጊዜ ብዙ ነው። ለዚህም ብቻ ሳይሆን ለተለያዩ የምክር አገልግሎቶች እናንተ ገብታችሁ ለምሳሌ የእናንተ የምክር አገልግሎት 40 ደቂቃ 1 ሰዓት የሚፈጅ ቢሆን ያ ባለሙያ ለእናንተ 10 ደቂቃ ወይም 15 ደቂቃ እንደተጠቀመ የተስተናገድን አይደለም ምናምን ከውጭ በር መመታት ይጀምራል። ኢትዮጵያ ውስጥ ያለው የጤና አገልግሎት አሁን በጣም ከባድ ነው። ያለው የክላይንት የፔሸንት ፍሎ በጣም ብዙ ስለሆነ ለአንድ ሰው ከ10 ደቂቃ ከ15 ደቂቃ በላይ መስጠት በጣም ከባድ ነው። ምን ማድረግ አለባችሁ? ወደፊት ደግሞ የበለጠ ፕላትፎርሞቹ እየዘመኑ ስለሚሄዱ ካሁኑ ባለሙያዎችን በኦንላይን እንዴት ማግኘት እንደምትችሉና እንዴት የምክር አገልግሎት ማግኘት እንደምትችሉ ያው እዚያም ክፍያ ነው እዚህም ክፍያ ነው። በቀላሉ ስራችሁን እየሰራችሁ መገልገል የምትችሉባቸውን ሁኔታዎች ካሁኑ ፕላትፎርሞቹ መለማመድ አለባችሁ። ለማንኛውም ይሄንን እንደ ቲፕ ጠቀስ ስላደርግላችሁ ብዬ ነው እንጂ ወደ ዋና ጉዳይ ልመለስ። እዚህ ጋር በደንብ እንድታውቁት የምፈልገው ከውርጃ በኋላ የሚመጣው የወር አበባችሁ የሚጀምርበት ጊዜና ባህሪው ከዚህ በፊት ከነበረው ሊቀየር ይችላል። እንደዚህ የሚሆንበት ደግሞ የተለያዩ ምክንያቶች አሉ። ይህንንም ስላችሁ ቶሎ ሊጀምርም ላይጀምርም ይችላል። አንድ ጊዜ ከመጣ በኋላ ሊበዛም ሊቀንስም ይችላል። ህመም ሊኖረው ይችላል፣ ህመም ላይኖረው ይችላል። እነዚህ ሁኔታዎች የሚሆኑት ደግሞ አሁን 2 እና 3 ላይ በማስቀምጥላችሁ ተጽዕኖዎች ነው ማለት ነው። የመጀመሪያውን ተጽዕኖ ነግሬያቸዋለሁ አይደል? በምትጠቀሙት የእርግዝና መከላከያ አይነት ሆርሞናል እና ነን ሆርሞናል በመሆኑ ምክንያት ብያቸዋለሁ አይደል?
ሶስተኛውን ተጽዕኖ በተለይ በደንብ ማወቅ ያለባችሁ ነገር ስለሆነ ይህንን ማወቅ የምትችሉት ታዲያ እስከ መጨረሻው ድረስ ከተከታተላችሁ ነው፣ እንዳታቋርጡ። ተጽዕኖ 2 የተሰራበት መንገድ ነው። ውርጃ በሁለት አይነት መንገድ ሊሰራ ይችላል። በዋናነት በመጠረግ ሊሰራ ይችላል፣ ሰርጂካል አቦርሽን እንለዋለን። ሁለተኛው ደግሞ በመድኃኒት ሊሰራ ይችላል፣ ሜዲኬሽን አቦርሽን እንለዋለን። በማስጠረግ የሚሰራ ከሆነ ከ4 ሳምንት እስከ 6 ሳምንት የመምጣትም ቻንስ አለው። እስከ 8 ሳምንት ላይ ቆይ ይችላል። እንደዚሁም ደግሞ ፔሪዳችሁን በመጣ ጊዜ በጣም የማይበዛ ላይት የሆነ ብሊዲንግ ነው የሚሆነው። በመጣ ጊዜም ደግሞ የሚኖረው ህመምም አይበዛም፣ በጣም አነስ ያለ ህመም ይኖረዋል። ቶሎም የመመለስ ባህሪ ይኖረዋል፣ በማስጠረግ የሚሰራላችሁ ከሆነ ማለት ነው። በመድኃኒት ሲሆን አንድ ጊዜ በመድኃኒት ውርጃ ካሰራችሁ በኋላ ቀጣዩ ፔሪድ ወይም የመጀመሪያው ከውርጃ በኋላ የመጀመሪያው ፔሪድ ሊመጣ የሚችለው እስከ 8 ሳምንት ድረስ ሊቆይ ይችላል። አንድ ሁለት ደግሞ ከመጣ በኋላ በጣም ሊበዛ ይችላል። ሶስት ደግሞ አንድ ጊዜ ከመጣ በኋላ መብዛቱን ብቻም ሳይሆን ረዘም ላለ ቀናትም ሊቆይ ይችላል። እንደዚሁም ደግሞ ህመምም ሊኖረው ይችላል። ለምንድን ነው በመድኃኒት ከተሰራ ውርጃ በኋላ የሚመጣው የመጀመሪያው ፔሪየድ ብዙ የሚሆነው የሚል ጥያቄ እንዳይፈጠርባችሁ እዚሁ ጋር ልመልስላችሁ። ውርጃ በመድኃኒት በሚሰራበት ጊዜ መድኃኒቱ ማህፀናችሁ ውስጥ ያለውን ኮንቴንት በደንብ ጥርት አድርጎ ወይም ደግሞ ንጹህ አድርጎ ብዙ ጊዜ አያወጣው። ከዚያ የተነሳ ማህፀናችሁ ውስጥ የሚቀር ነገር ወይም ደግሞ ቲሹ ሪቴንድ ቲሹ ነገር ሊኖር ስለሚችል በዚያ ምክንያት የመጀመሪያው ፔሪየድ ሊበዛባችሁ ይችላል ማለት ነው። እንደዚሁም ደግሞ የሚወጣው ኮንቴንት ወይም ደግሞ የሚወጣው ነገር ከመብዛቱ የተነሳ ቁርጠቱም በዚያው ልክ ይጨምራል ማለት ነው። ምክንያቱም ውስጡ ያለው ነገር የሚወጣው በዛ ቁጥር እሱን ለማውጣት የሚያደርገው አቅም ወይም ደግሞ ማህፀናችሁ የሚጠቀመው ጉልበት ስላለ ያንን ጉልበት ለማግኘት ደግሞ የግዴታ ማህፀን ላይ ቁርጠት መፈጠር ስላለበት ህመም ይኖረዋል ማለት ነው። ይሄ ነው ምክንያቱ። በማስጠረግ ሲሆን ግን እዚያው ቦታው ላይ ነው ብዙ ጊዜ ጥርት ብሎ የሚወጣላችሁ መጥራቱን የሚያሳዩ ምልክቶች ስላሉ እነዚያ ምልክቶች ባለሙያው ሲጠርግላችሁ እነዚያ ምልክቶች ሲያይ ያቆማል። ስለዚህ ማህፀናችሁ ንጹህ ሆኗል ማለት ነው። በእርግጥ ከማስጠረግም በኋላ ትንሽ ትንሽ ደም አይኖርም ማለት አይደለም፣ ግን እንደዚያኛው አይበዛም። ያ ምንድነው ሲጠረግ ምናልባት ትንሽዬ ነገር የቀረ ካለ፣ ሁለተኛ ደግሞ ማህፀናችሁ የእንግዴ ልጁ ተጣብቆ የነበረበት ቦታ እሱ ሲላቀቅ ማህፀናችሁ ራሱን እያጸዳ እንትን በሚልበት ሰዓት የተወሰነ ፈሳሽ ነገር ሊኖር ይችላል። ነገር ግን እንደ መድኃኒቱ አይበዛም። አሁንም በመድኃኒት አሰርታችሁ ነገር ግን ምንም አይነት የእርግዝና መከላከያ ሳትጠቀሙ ከ8 ሳምንት በላይ ፔሪዮዳችሁ ሳይመጣ የሚቆይ ከሆነ ማማከር አለባችሁ። እንዴት እናማክራለን? የሚመቻችሁን መንገድ የምትመርጡት እናንተ ናችሁ። ቅድም ነግሬያቸዋለሁ። ስለዚህ ከውርጃ በኋላ የወር አበባ እስከ መቼ ካልመጣ ነው ባለሙያ ማማከር ያለብን? እስከ 8 ሳምንት። አንድ የሆነ ፖይንት ግን ያዙ። ከ8 ሳምንት በፊት በ4 ሳምንት የሚሆን በ4 ሳምንት ከምናምን ቀን የሚሆን በ6 ሳምንት አካባቢ የወር አበባ መጥቶ ቢዛባም እንደ ወር አበባ መዛባትና እንደ ችግር ማየት የለባችሁም። ከ4 ሳምንት እስከ 8 ሳምንት ፔሪየድ የሚጀምርበት ጊዜ ነው እንጂ እንደ ከዚህ በፊቱ ሬጉላር ወይም መደበኛ የሆነ አመጣጥ ላይኖረው ይችላል። በየ2 ሳምንቱ መምጣት ብልጭ ብሎ መጥፋት ምናምን ቢኖርም ኖርማል መሆኑን ማወቅ አለባችሁ ማለት ነው። ተጽዕኖ 3 ማወቅ ያለባችሁ ሶስተኛው ተጽዕኖ ያልኳችሁን አሁን ልንገራችሁ። እሱ ምንድነው? የእርግዝናው ጊዜ ነው። የእርግዝናው ጊዜ ከፍ እያለ በሄደ ቁጥር ፔሪየዳችሁ ሳይመጣ የመቆየት እድሉን በዚያው እየረዘመ ይመጣል። ምክንያቱም የሆርሞን መጠኑ በውስጣችሁ ብዙ ስለሚሆን እነዚያ ሆርሞኖች እስከሚስተካከሉ ድረስ ጊዜ ስለሚፈጅ፣ በተለይ ይሄ እርግዝናን የሚያሳየው ሆርሞን ኤችሲጂ የሚባለው ሆርሞን እርግዝናው ከፍ ባለ ቁጥር ቶሎ የመጥፋት እድሉም እየቀነሰ ነው የሚመጣውና ጊዜ ይፈጃል ለመጥፋት። ስለዚህ የመተካካት ስራ እስከሚሰራ ድረስ ፔሪየዳችሁም ቶሎ የመመለስ እድሉ በዚያው ልክ አናሳ ስለሚሆን ይረዝማል ማለት ነው። ነገር ግን እርግዝናው ትንሽ ከሆነ የ1 ወር ከሆነ ከ2 ወር በታች በተለይ ከ7 ሳምንት በታች ከሆነ በ4 ሳምንት ወይም ደግሞ በ45 ቀን አካባቢ ሊመጣ ይችላል። ይህ ትልቁ ተጽዕኖ ነው ማለት ነው። እንደዚሁም ደግሞ በመድኃኒት የሚሰራ በማስጠረግ የሚሰራ ፔሪየዳችሁ ተመልሶ በሚመጣበት ጊዜ የመብዛትና የማነሱን እንደዚሁም ረጅም ቀን የመፍሰሱንም ወይም ደግሞ የማጠሩንም የሚወስነው ይህ የእርግዝናው ጊዜ ይሆናል ማለት ነው። ከፍተኛ የእርግዝና ጊዜ ላይ ከሆነ ውርጃው የተካሄደው ፔሪየዳችሁ ተመልሶ ሲመጣ በከፍተኛ ሁኔታ ሊፈሳችሁ ይችላል። ህመምም ሊኖረው ይችላል። እንደዚሁም ደግሞ በዛ ላለ ቀን ሊፈሳችሁ ይችላል ማለት ነው። ትንሽ ከሆነ ደግሞ ፔሪየዳችሁ ቶሎ ሊመጣ ይችላል። የሚፈሰው የደም መጠንም ትንሽ ሊሆን ይችላል። እንደዚሁም ብዙ ህመም አይኖረውም ማለት ነው። ይሄንን ኮንሲደር ማድረግ አለባችሁ። ተቆርጦ የመቅረቱን ሁኔታ እስከ 7 ሳምንት ድረስ ከሆነ ብዙ ተቆርጦ አይቀርም። ከዚያ በላይ ከሆነ ደግሞ ተቆርጦ የመቅረት እድሉ ከፍተኛ ነው ብለን ስለምናስብ ከፔሪየዳችሁም ጋራ ይህንን ወር መጠቀም ትችላላችሁ ማለት ነው።
ሁለተኛው ይዤላችሁ የነበረው ርዕስ ደግሞ ምንድነው? ከውርጃ በኋላ እርግዝና መቼ ሊፈጠር ይችላል ነው። እርግዝና የሚፈጠርበት ዋናው በተለይ ደግሞ ሚኒመም ጊዜ የምንለው 10 ቀን ነው። ከ10 ቀን እስከ 14 ቀን ባለው ጊዜ ውስጥ ሴትየዋ ወደ ኖርማል ሁኔታዋ ከተመለሰች እና ግንኙነቶችን የምታደርግ ከሆነ የመፈጠር ቻንስ ይኖረዋል ማለት ነው። ነገር ግን በመካከል ላይ እንደዚህ አይነት ዲስተርባንሶች ካሉ በተለይ እርግዝናው የውርጃው የተፈጸመበት ጊዜ እርግዝና ጊዜው ከፍተኛ ከነበረ ሆርሞኖቹ የመስተካከል እድላቸውን በዚያው ልክ አናሳ ስለሚሆን እርግዝና ያለመፈጠር እድሉ ከፍተኛ ይሆናል፣ ሊዘገይ ይችላል ማለት ነው። ነገር ግን ውርጃው በጣም የ1 ወር 2 ወር ያልሞላው የ5 ሳምንት ምናምን አካባቢ ከሆነና የፈሰሳችሁም ደም ትንሽ ከሆነ እንደዚሁም የሽንት ምርመራ ስታደርጉ ወዲያው የሚጠፋ ከሆነ በተለይ ደግሞ በማስጠረግ ምናምን ከተሰራላችሁ 10 ቀን አካባቢ ላይ እና ከዚያ በላይ የሚደረገው ግንኙነት እርግዝናን ይፈጥራል ማለት ነው። ይሄ ሚኒመሙ ነው። ከዚያ በኋላ ያሉት ቀናት በሙሉ አስተማማኝ አይደሉም። ስለዚህ ያንን ለመከላከል ምንድነው ማድረግ ያለባችሁ? ውርጃውን ካደረጋችሁ በኋላ የመጀመሪያውን ግንኙነት ከማድረጋችሁ በፊት የምትፈልጉትን የእርግዝና መከላከያ መጠቀም ይኖርባችኋል ማለት ነው። ከውርጃ በኋላ የእርግዝና መከላከያዎችን ለመጠቀም የውርጃውን መድኃኒት በጀመራችሁበት ቀን መጀመር ትችላላችሁ። የማህፀኑን ብቻ በማስጠረግ ከሆነ በዕለት ዕለት ማስገባት ትችላላችሁ። በመድኃኒት ከሆነ ግን በማህፀን የሚገባውን በዚያ ዕለት ማስገባት አትችሉ። ምክንያቱም ለምንድን ነው? ገና ወጥቶ ስላላለቀ። ከዚያ ውጭ ያሉትን የእርግዝና መከላከያዎች በሙሉ መድኃኒቱን በጀመራችሁበት ቀን መከላከያዎቹን መጠቀም ትችላላችሁ። ይሄ ቪዲዮ በብዙ መልኩ ሊጠቅማችሁ እንደሚችል ተስፋ አደርጋለሁ። ይሄንን ቻናል ሰብስክራይብ ሳታደርጉ እስከዚህ ሰዓት ድረስ ስትከታተሉኝ ከነበረና ረስታችሁ ከሆነ አሁን ሰብስክራይብ አድርጉ፣ ላይክ አድርጉ። እንደዚሁም ደግሞ ኮሜንቶቻችሁን በኮሜንት ስር አስቀምጡልኝ። ምናልባት ለግል ጥያቄ ለማማከር ብቻ ለአንዳንድ ጥያቄዎች እኔን ማግኘት የምትፈልጉ ከሆነ እዚህ ኮሜንት ላይ በፐብሊክሊ ከምትጽፉ ያው ፕራይቬት ያልሆኑ ነገሮችን መጻፍ ትችላላችሁ። ነገር ግን እኔን በግል ማግኘት የምትችሉ በተለይ አሁን ኮሜንት ላይ ትገቡና ስልክ አስቀምጥልን የምትሉ ሰዎች ያላችሁ፣ እኔ እስካሁን ድረስ ፐብሊክሊ ስልክ ኮመንት ላይ ወይም ደግሞ ባዮ ስር ያስቀመጥኩት ስልክ የለኝም እስካሁን ድረስ። ወደፊት አላቅም። ምናልባት ይህንን ቪዲዮ ቆየት ብላችሁ የምታዩ ሰዎች ካላችሁ ልታገኙት ትችላላችሁ። አሁን ባለው ሁኔታ ግን ያስቀመጥኩት ስልክ የለም። ስለዚህ እዚያ ጋር ስልክ ስለማላስቀምጥላችሁ ማለት ነው ስለማላስቀምጥ እኔን ማግኘት የምትፈልጉ ከሆነ በዋትሳፕ ወይ በኢሞ ወይ በቴሌግራም እንድናወራ ቲክታክ ላይ ሂዱና ኢንቦክስ አድርጉልኝ። ከዩቲዩብ ነው የመጣሁት ምናምን ብላችሁ ንገሩኝ። እኔን የሚመለከተኝ ጉዳይ ከሆነ ኃላፊነት በተሞላበት መልኩ የማማክራችሁ ይሆናል ማለት ነው። ጤና ይስጣችሁ። ባይ ባይ።